አባቴ የሚመላለስባት ሴተኛ ዳሪ እንዳለች አወቅኩ። ሁሌም ሴተኛ ዳሪ ጋር እንደሚመላለስ ደረስኩበት። ፕሪፕ 4 ኪሎ ዳግማዊ ምኒልክ ነበር የተማርኩት። ጓደኞቼ የ4 ኪሎ ልጆች ነበሩ። ለትምህርትም ለጥናትም 4 ኪሎ ነበር የምንውለውም። ብርሃንና ሰላም ማተሚያ ቤት መውጫና መውረጃ አንድ ቀጭን አስፋልት አለች። መደዳውን ብዙ ሸሌዎች አሉ። ተሸንሽነው ከተደረደሩ ትንንሽ ቤቶች ውስጥ አመሻሽ አካባቢ በራቸውን ከፍተው የሚቆሙ መጋረጃ የሚጋርዱ በራሳቸው ላይ የሚያጨሱ ለኃላፊው አግዳሚው ጭናቸውን እያስጎበኙ ለማማለል የሚሞክሩ እድሜያቸው የገፋ አፍላ ኩረዳዎች የግንባራቸውን ንቅሳት በስታይል የከለሉ ሜካፕ የተለቀለቁ የሚያማምሩ ትንሽ የሚያምሩ ፉንጋ ሴቶች በየበሩ ይኮለኮላሉ። አስታውሳለሁ። ቀኑ ማክሰኞ ነበር። 12 ሰዓት ላይ አባቴን አየሁት። ከሽንሽን ቤቶቹ ወደ አንደኛው ሲገባ አላመንኩም። ልክ እንዳየሁት ፈዘዝኩ። አባቴ መሆኑ የገባኝ ካፊያ ጣለ አልጣለ ብሎ በሚለብሰው ቡኒ ጅልግግ ያለ ጃኬትና ትልቅ 10 ሰው ማስጠለል በሚችለው ዣንጥላው ነው። እሱን አንከርፍፎ ነበር ሲገባ ያየሁት። ከጓደኞቼ ጋር በሚገቡት በሚወጡት ወንደኛ ዳሪዎች ላይ ሙድ ስለምንይዝ እሱ እንዳይሆን ፈራው። ራሱ ነው። በተደጋጋሚ ሲገባ አየሁት። እንደ ሌባ ወደኋላ ወደፊት ሳያይ ይገባል። ትንሽ እንኳን ፈራ ተባ አይልም። ሰተት ብሎ ነው የሚገባው። ምናልባት ስለደጋገመው መሳቀቁን ረስቶት ይሆናል። ለእናቴ ተቆርቁሬ ቂም ያስኩበት። እናቴ ስትምል እንኳን ይመር ይሙት ብላ ነው። በስሙ የምትምልበት ባሏ ይህን አደረገ ቢሏት ምን ትል ይሆን? አባቴን የማይረባ ቦታ ስላየው ታዘንኩ። አሻቅቤ አይቼው ታዘብኩት። አባት እንደዚህ አይነት አወዳደቅ ሲወድቅ ማየት መሰረት ይንዳል። አባት ሲመክር ሲጠቁም ነው ወጉ። አባቴ በጣም ደብረኝ። እናቴ ወገቤን፣ ቆሽቴን፣ ጀርባዬን፣ ጎኔን ስለምትል ነው ሌላ ጋር የሚሄደው። አመመኝ ስትል የሚሆነው ሁሉ እያስመሰለ ነበር ማለት ነው። ስለማይወዳት ነው፣ ስለማያከብራት ነው ሴተኛ ዳሪ ቅምጥ የሚይዘው። ቤታችን ውስጥ አባቴን ከምንም የማልቆጥረው ብቸኛ ሰው እኔ ሆንኩኝ። ሊቆጣኝ ከቃጣ እገላምጠዋለሁ። መንገድ ላይ ስንገናኝ እንዳላየው ትሆናለሁ። እሱ ካለ አላወራም ወይም ሲያወራ አልሰማውም። የሆነ ቀን የአባቴን ቅምጥ ሴተኛ ዳሪ ስትሰዳደብ አየዋት። አሞጥ ሙጣት ስትሰዳደብ ትክ ብዬ አየዋት። መርጦ ነው ቂጣ ግብዴዋን፣ አሮጊቷን፣ ፉንጋዋን ፈላጊ ሌላትን የወሸማት። መርጦ ነው ቂጣ ግብዴዋን፣ አሮጊቷን፣ ፉንጋዋን ፈላጊ ሌላትን የወሸማት። ባታስከፍለው ነው በሱ ደሞዝ በቋሚነት የወሸማት አልኩኝ። አባቴን ወንድሞቼና እህቴ ያከብሩታል። ሲመርቃቸው አሜን ይላሉ። ደሞ ሴሰኛ ሰውዬ ለሚስቱ የማይታመን ለልጆቹ አራያ የማይሆንም መረቀኝ አለመረቀኝ ምን ሊጎድልብኝ ይላለሁ በልቤ። እኔ ውስጥ የተፈጠረውን የጥላቻ ስሜት አይቼ ለእህቴም ሆነ ለወንድሞቼ ለመናገር ድፍረት አጣሁ። በዚህ ብልግናውን ስለሸፈንኩለት ራሴን እንደ ባለውለታው ቆጠርኩት። ከአባቴ ጋር መነጋገር አቆምን። ሊያወራኝ ሲሞክር ልቤ ተቆለፈ። ልቤ ላይ የሌለ ክብር ከየት አመጣለሁ? የሆነ ስራ እንዳግዘው እንድሰራለት ካዘዘኝ በልበ ሙሉነት እንደማልችል እነግረዋለሁ። ድንገተኛ አቀያየሬን እንደ ጉርምስና ቆጥሮት ይሆን ወይ ጉዳዩን እንዳየሁበት ገብቶት አልተቆጣኝም። እንደውም የበለጠ ትሁት ለመምሰል ሞከረ። ይሄም በጣም የበለጠ አናድደኝ። ገመናቸውን ያወቅንባቸው ሰዎች ድራማ ለመስራት ሲሞክሩ ይቃፋሉ። በዝምታና ክብር በመንሳት ቀጣሁት። የሆነ ቀን ከመሰላል ላይ ወድቆ ሐኪም ቤት ተጣድፈን ወሰድነው። አይኑ እኔ ላይ ነበር። አባት አይደል አሳድጎኝ የለ። ከዛ ሁኔታ በፊት የሆነልኝን አውቃለሁ። አባቴ አባትም ነበር። እንደ ወንድሞቼ እንደ እህቴ አይሁን እንጂ እንደ እናቴ አይሁን እንጂ ትንሽ አዘንኩ። ከቀን ወደ ቀን አልተሻለውም። ጭንቅላቱ ላይ ደም ፈሰሰ አሉ። ሰርጀሪ ይሰራ ተባለ። ፈቀድን። ተሰራ። ከአራት ቀን በኋላ ማዘርም ሲስተርም ወንድሞቼም ስላልነበሩ ብቻዬን እየጠበቅኩት ነርሶቹ አንድ መድኃኒት ያስፈልጋል ገዝተና ብለውኝ ሊገዛ ወጣሁ። ብዙ አልለፈውም። 2-3 ቦታ እንደገባው መድኃኒቱን አገኘው። አቅራቢያ ካገኘሁት ካፌ ቡና ጠጥቼ ሳልጣደፍ ተመለስኩ። እናቴም ወንድሞቼም እህቴም መጥተው ነበር። ነገር ግን አባቴ በሕይወት አልነበረም። በዚህ ቅስበት ይሞታል ብዬ አስቤ አላውቅም። በልቤ የነበረው ቂም ባዶ ሆነብኝ። እጄን ጭንቅላቴ ላይ አድርጌ እንባዬ ዝም ብሎ እየፈሰሰ አባቴ አባቴ ብዬ አለቀስኩ። ስምህን ሲጠራ ነበረ አሉኝ። ምን እንደሆነ ይዳቀኝ፣ ለምንድነው የኮርፈኝ፣ ለምንድነው የተለወጠብኝ እያለ ስምህን እየጠራ ቃዣ አሉኝ። ቤታችንን ሀዘን ዋጠው። ሁሉም ተሰበሩ።
እናቴ የኔ አገልጋይ፣ ብርሃኔ፣ አጋዤ፣ ልጅነቴ እያለች አለቀሰች። አባቴ አይደል አሳዝኖኛል። ምን አለ ብልግናውን ባላየው ኑሮ፣ ምን አለ ባላቂምበት ብያለሁ። እውቀት አይደል ትካዜን የሚያበዛው። እንደዛ ማለት ማወቄን የጠላሁበት ጊዜ አላስታውስም። ደስታን የሚነጥቅ እውነት ምን ያደርጋል? አባቴ ባረፈ በ3ኛው ቀን ነጠላ የለበሰች እንግዳ ግብዳ ሴት ለያዥ ለገናዥ ያስቸገረች ወንድሜ ወንድሜ እያለች እያበደች ቤታችን ገባች። የተሰቀለውን ፎቶ ስታይ ከተነጠፈው ምንጣፍ ላይ ተንከባለለች። እንደ አዲስ አባቴ አባቴ ተባለ። አሁንም እንደገና እንባዬ ፈሰሰ። ሁኔታዋ አባቴን አስናፈቀኝ። መቼስ አባቴ አይደል? የመጨረሻዋ ሳስመጣ ከእውነት ውለታ ይበልጥ የለ። ፊቷን በደንብ ሳየው አውቃታለሁ። ያቺ ግብዳ ቂጥ ያላት ሴተኛ ዳሪዋ ነች። አባቴ የሚመላለስባት ቅምጡ። ጥይፍ አልኩ። እቺ ናት እንደ አዲስ ወዲን ያስባሰች። ብልግናችን ለምን አልተሰማም? ለምን ገመና ሆነ ነው? እናቴን ሳያት ሁኔታዋ ሁሉ በደንብ እንደሚያውቋት ስለሆነ ግር አለመሰኘቷ ገርሞኝ ማናት አልኳት። ፀሐይነሽ ነች፣ የአባቴ የይመር ታናሽ እህት፣ የቤታቸው የመጨረሻ ልጅ ናት። ሁሉም ተጣልተዋት፣ ሌሎች አግልለዋት ይመር ብቻ ነበር የሚጠይቃት። ያልተዋት ቤት ነይ ልጆቹንም ተዋወቂ ስላት እሺ ስለማትለው ራሱ ነበር ያለችበት የሚሄደው። የእህቱ ነገር አይሆንለትም ነበር ብላ አለቀሰች። ከዚች ደቂቃ ጀምሮ ይኸው ጸጸት እንዳንገበገበኝ ዛሬም አለው። በመኖር በኩል አድኃኖም ምትኩ ከመፍረድ የሚያድነን ማን ነው ከሚለው መጽሐፍ ላይ ያነበብኩላችሁ።